ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? ይህ ከብሮድ ማይንድ ቻናል የሚቀርብላችሁ ፕሮግራም ነው። በዛሬ ቪዲዮ የማሳያችሁ የስድስተኛ ክፍል የሚኒስትሪ ውጤት እንዴት እንደሚታወቀው ዛሬ ከሰዓት የሚኒስትሪ ውጤት ይፋ ይሆናል ተብሏል። ይህ ማለት የ2017 ማለት ነው። ስለዚህ የሚኒስትሪ ውጤታችሁ እንዴት እንደምታዩ በቅደም ተከተል አሳያችኋለሁ ማለት ነው። ስልካችን ላይ ወይም ፒሲ ላይ ሊሆን ይችላል ወይም ታብሌትም ላይ ሊሆን ይችላል። ክሮም እንከፍታለን። ክሮም ከከፈትን በኋላ ደግሞ እዚህ ጋር ጉግል ከሚለው በታች በኩል ሰርች በተን አለ። እሱ ላይ ከርሰራችን ኢንተር እንለዋለን። ከዛ ክሊክ ሲያደርግ ጊዜ የምናደርጋለን ግሬድ 6 ሚኒስትሪ ልክ ሚኒስትሪ ቤት ጽፍ ራሱ ሪኮመንድ ያደርገኛል ማለት ይጠቁመኛል። ኤግዛም ሪዘልት ከዛ ኢንተር እለዋለሁ። ኢንተር ካልኩት በኋላ ከዛ መጀመሪያ አካባቢ ይመጣል። እዚህ ጋር ከርሰሩ ላይ እንደማሳያችሁ መጀመሪያ ከዛ እሱም ኢንተር እለዋለሁ ወይም ደግሞ አንዴ ነካዋለሁ። ከዛ ስነካው ጊዜ እዚህ አካባቢ እንደሚያሳየን እዚህ ጋር እንደሚጠቆም ምንድነው በግራ በኩል ከታች በኩል በሰማያዊ ቼክ ማይ ሪዘልት የሚለው ኢንተር እለዋለሁ። አሁን ከዛ ካልኩት በኋላ መሃል ላይ የሚመጣልኝ ምንድነው ማለት ነው እዚህ ጋር መሃል ላይ ቼክ ዩር ሪዘልት ካለ በኋላ ሬጂስትሬሽን ነምበር ይለናል። ለምሳሌ እኔ አንድ ሬጂስትሬሽን ነምበር ልጻፍ የዘንድሮን የ2017 ማለት ነው 0054 20 ወይም ደግሞ 56 አብዛኛው ሶስቱ ዲጂቶች ናቸው የሚቀያየሩት። ስለዚህ አረጋዋለሁ። ከዛ የመጀመሪያ ስም ለምሳሌ ኢዮብ ሊሆን ይችላል ወይም ደግሞ ከበደ ሊሆን ወይ አበበ። ሬጂስትሬሽን ነምበር እና የመጀመሪያ ስም ማች ማድረግ አለበት። ከዛ አበበ ብዬ ስጽፍ ስለዚህ በጽፎዋለሁ። ከዛ ጽፎ ጊዜ ኢንተር እለዋለሁ። ወይም ደግሞ ቼክ ሪዘልት ከስር ያለው ቼክ ሪዘልት የሚለው ክሊክ ሳደርገው ጊዜ ውጤቴ ምን ያክል እንደሆነ ይነግረኛል ማለት። ስለዚህ ዛሬ ሚኒስትሪ ውጤት ከሰዓት እንደሚወጣ ይታወቃል። መልካም እድል እንዲሆንላችሁ ተስፋ አደርጋለሁ። ይህ ለሌሎች ተማሪዎች እንዲጠቅማቸው ሼር አድርጉላቸው። መልካም ቀን